ለሁሉም ተግባር አፈጻጸም ዋናውና መሰረታዊው ነገር ጤና ነው። ለዚህም ይመስላል ጤና ካለ ሁሉም አለ፣ ዋናው ነገር ጤና ወዘተ እየተባለ የሚነገረው። ስለዚህም ነው መንግስት በጤናው መስክ ዘርፈ ብዙ የጤና ፓኬጆችንና ፕሮግራሞችን ቀርጾ እስከ ታችኛው መዋቅር አውርዶ እየተገበረ የሚገኘው። ከነዚህም መካከል የማህበረሰቡን ጤና መጠበቅን ታሳቢ በማድረግ የተቀረጸ የጤና ኤክስቴንሽን ፕሮግራም አንዱና ዋነኛው ነው። ፕሮግራሙ በሀገራችን ተቀርጾ መተግበር ከጀመረበት ከ1997 ዓመተ ምህረት አንስቶ እስካሁን ባለው በማህበረሰቡ ጤና ላይ ቀላል የማይባል አዎንታዊ ድርሻ እንደነበረው ይታወቃል። የጤና ኤክስቴንሽን ዘርፉ በገጠርም ሆነ በከተማ ጎልቶ ይታይ የነበረውን የእናቶችንና የጨቅላ ህጻናትን ሞት ከመቀነስ አንጻር የተጫወተው ሚና አይተከ ነበር ብሎ መውሰድ ይቻላል። ሆኖም ግን ክልላችን ደቡብ ምዕራብ በቅርቡ የተደራጀ ክልል ከመሆኑ የተነሳ ዘርፉ በርካታ ችግሮች የነበሩበት ከመሆኑም በላይ ቀደም ሲል የነበረውን መልካም አፈጻጸም አጠናክሮ ከማስቀጠል አኳያ መቀዛቀዞች እንደተስተዋሉ በተለያዩ መድረኮች ላይ ሲነሳ ይስተዋላል። ዘርፉን ለማጠናከር ከተካሄዱ መድረኮች ውስጥ በቅርቡ በታረጫና በቦንጋ ማዕከላት የተካሄዱትን ክልል አቀፍ የጤና ኤክስቴንሽን ስልጠና ነክ ግምገማ መድረኮችን ተከትለው በሚዛን አማን ማዕከል ለሁለት ተከታታይ ቀናት ለቤንች ሸኮና ለሸካ ዞን የጤና ኤክስቴንሽን ሰራተኞችና ለዘርፉ አመራሮች የተሰጠው ስልጠና ነክ ግምገማ መድረክ አንዱ ነው። ውድ የካፋ ቴሌቪዥን ቤተሰቦች እኛም በዛሬው የጤናችን ዝግጅት ይኸው በሚዛን ማዕከል የተካሄደው የጤና ኤክስቴንሽን ስልጠና መድረክ ዓላማውና ፋይዳው ምን ነበር፣ በዋናነት ምን ጉዳዮች ተነሱ፣ ከመድረኩ በኋላ ምን ውጤት እንጠብቅ፣ ዘርፉን ከውድቀት ለመታደግ እንደ ክልል የተያዘ አቅጣጫ ምን ይመስላል የሚሉትን ጉዳዮች የዳሰሰ መሰናዶ ይዘን ቀርበናል። ከዝግጅታችን ጋር ሰናይ ቆይታ ተመኘን። በመድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ የመንግስት ዋና ተጠሪ አቶ ጸጋይ ማሞ ባደረጉት ንግግር ስለ ጤና ኤክስቴንሽን አጠቃላይ እንቅስቃሴ ያሉትን እንከታተል። ጤና ኤክስቴንሽን ፕሮግራም ትግበራ ከተጀመረበት ባለፉት ዓመታት በጤና ዘርፍ ያሳካናቸው በጣም ብዙ ግቦች አሉ። በጣም ብዙ ግቦች በጣም ቀላል የሚመስሉ ግን እናንተ የፈጸማችሁ ብዙ ውጤቶች አሉ። ተመርምረው ማያውቁ በወሊድ ጊዜ ሐኪም አይቷቸው ማያውቁ እናቶች የሕክምና ሽፋን በከፍተኛ ደረጃ ጨምሯል። የመከላከል ሴቶች ወሊድ መከላከል ላይ የተሰሩ ስራዎች በጣም ብዙ ውጤታማ ስራዎች፣ ሽፋናችን ጥሩ ነው፣ ስቲል ሙሉ ነው የሚባል ባይሆንም በብዙ ነገሮች ያሳካቻቸው ነገሮች እንዳሉ ይህ ፕሮግራም ባይኖር ኖሮ የኢትዮጵያ ጤና መልክ አሁን ባለበት ሁኔታ እንደማይኖር ፓርቲያችንም በጽናት ያምናል። ብልጽግና የመደመር አስተሳሰብ ውስጥ ከነበሩት ውስጥ አጠናክረን እንያዝና እናስቀጥል ብለን የምናስበው አንድ ፕሮግራም ሆኖ መታወቅ አለበት። ብዙ ጊዜ አንዳንድ ስርዓቶች ሲቀየሩ ሁሉን ጊዜ ያን የተጀመረው ነገር ትቶ አዲስ የመጀመር ፍላጎት አለ። ግን እዚህ ላይ መንግስታችን የተለየ አቋም የሌለው መሆኑን ዘርፉ በደንብ እንዲረዳ እንፈልጋለን። አቶ ጸጋይ በቀጣይ ዘርፉን ለማጠናከር በፓርቲ የተያዘውን አቅጣጫ በተመለከተም ሲያብራሩ ዋናው ነገር ግን እኔ የጤና ኤክስቴንሽኑን ስራ በተሳካ ሁኔታ እንዲሰራ ከተፈለገ ሰራዊቱ በቦታው መሆን መቻል አለበት፣ ስራውን መስራት አለበት። ለዚህ ደግሞ መንግስት ተገቢውን ድጋፍ ማድረግ አለበት። በማህበረሰብ አቀፍ ጤና መድን የመጣ ለውጥ አለ፣ እንደ ሀገር የተመዘገበ ለውጥ አለ። እኛ ግን ከሀገሩም አቨሬጅ በጣም ዝቅተኛ ነን። እንደ ሀገር የጤና ማህበረሰብ ተሳታፊዎች ስንት ናቸው? ወደ 72% ነው። 72 ነው። የኛ አማካይ ግን 52 ነው። ለመጀመሪያ ጊዜ ባለፈው ጊዜ ፓርቲ ጭምር ተሳትፎ ባደረገው እንቅስቃሴ ነው ወደ 52% የደረሰው። ግን እውነቱን ልንገራችሁ የጤና አገልግሎታችን ካሻሻለን ይሄ 100% መሆን ያለበት። የክልሉ ጤና ቢሮ ኃላፊው አቶ ኢብራሂም ተማም እንደ ሀገርም ይሁን በክልላችን በጤና ኤክስቴንሽን ፕሮግራም የተከናወኑ በርካታ ተግባራትና የተመዘገቡ ውጤቶች አሉ ይላሉ። በሀገራችን የጤና አገልግሎት ተደራሽ ለማድረግ በ1996 እና 97 ዓም አንስቶ የጤና ኤክስቴንሽን ፕሮግራም ተቀርጾ የትግበራ ስራ ተሰርቷል። ፕሮግራሙ መተግበር ከጀመረበት ጊዜ አንስቶ የማህበረሰቡን ንቃተ ህሊና በተለይ የጤና ማጎልበት ስራን፣ በሽታ መከላከል፣ መቆጣጠር፣ የጤና አገልግሎት ተጠቃሚነት ማረጋገጥ ስራዎች ተሰርቷል፣ ውጤታማም ሆኗል። እንዲሁም ሁለንተናዊ ብልጽግናን ለማረጋገጥ ትርጉም ያለው ለውጥ ማስመዝገብ የሚችል ፕሮግራም መሆኑ በተለይም
በእናቶችና በህፃናት ላይ እየተመዘገበ ያለው ውጤት በሀገራችን ብቻ ሳይሆን በዓለም መድረክ በጤና ዘርፍ የምትታወቅበት ፕሮግራም ነው። በዓለምና በሀገር አቀፍ ደረጃ የተያዙ የልማት ግቦችን ለማሳካት የፕሮግራሙን ስኬቶች አጠናክሮ ማስቀጠል ያስፈልጋል። ከህብረተሰብ ፍላጎት፣ ከበሽታዎች ስርጭት ለውጥ፣ ከስነ ህዝብ ለውጥ፣ ከቴክኖሎጂ እድገት፣ ከሀገራችን የብልጽግና ራዕይ ጋር በተጣጣመ መልኩ የጤና ኤክስቴንሽን ፕሮግራም ማሻሻል በማስፈለጉ የ15 ዓመት የጤና ኤክስቴንሽን ፍኖተ ካርታ ትግበራ ተጀምሯል። የቢሮ ኃላፊው አሁን በዘርፉ ከታየው መቀዛቀዝና ከዚሁ ጋር ተያይዞ የተስተዋሉ ችግሮች መኖራቸውን አንስተው ይህንን ችግር ለመሻገር ሁሉም መረባረብ ይጠበቅበታል ይላሉ። አሁን ላይ ከሚታዩ የወባና የኩፍኝ ወረርሽኝ የጤና ኬላና ጤና ጣቢያዎች ትስስር ስማዊ መሆንና ውጤት ያለ ማምጣት በአብዛኛው ጤና ኬላዎች ክፍት ሆነው ለህብረተሰቡ አገልግሎት ከመስጠት አንፃር በተለይ አሁን ላይ ያለውን የወባ ወረርሽኝም ጨቅላ ህፃናትን ከማከም አንፃር ክፍተት ያለበት መሆኑ በጤና ተቋማት የመድኃኒት የህክምና መገልገያ መሳሪያዎች አቅርቦቱን ብቻ ሳይሆን አያያዝ ችግር ያለበት መሆኑ የቁጥጥር የክትትል ስራ እስከ ጤና ኬላ ድረስ የመድኃኒት ኦዲት ያለማድረግ ችግር በስፋት እየተስተዋለ ይገኛል። ሌላው ሞዴል ቀበሌን ከመፍጠር አንፃር ጅምር ስራዎች ቢኖሩም ያን ከማጠናከር አንፃር በተለይ በጠቅላይ ሚኒስትራችን የተያዙ የጽዱ ኢትዮጵያ ኢኒሼቲቭ ቀበሌዎችን፣ መንደሮችን ከቤት የሚጀምር የንጽህና አጠባበቅ፣ የሽንት ቤት አጠቃቀም ስርዓታችን መሻሻል እንዳለበት እና እሱንም ከመተግበር አንፃር በቀጣይ የሚሰሩ ዋና ተግባራት ይሆናሉ። በመድረኩ መልእክት ያስተላለፉት የቤንች ሸኮ ዞን ዋና አስተዳዳሪ ስለ ጤናና ጤና ነክ ጉዳዮች ሀሳብ አጋርተውናል። የጤና ኤክስቴንሽን ፕሮግራም ሁላችንም እንደምናውቀው መከላከልን ቅድሚያ ያደረገ የጤና ተደራሽነት ፕሮግራም ነው። ይህ መከላከልን ቅድሚያ ያደረገ የጤና ተደራሽነት ፕሮግራም ለማሳካት በተደረገው ርብርብ በአገር ደረጃም እንበል በአካባቢያችን እንደ አካባቢያችን ከፍተኛ አመርቂ ውጤት ተመዝግቧል። ስለዚህ ውጤቶቹ ዛሬ ላይ የተሻሻለ የማህበረሰብ የጤና አጠባበቅ ዘዴ በህብረተሰባችን ውስጥ እንዲረጋገጥ አድርጓል። ስለዚህ በዚህ ከፍተኛ በአገር ደረጃ በተመዘገበው የጤና ኤክስቴንሽን ውጤታማነት ውስጥ የጤና ኤክስቴንሽን ባለሙያ በጣም ከፍተኛ ሚና አለው። ስለዚህ ይህን ስልጠናና ግምገማ ነክ መድረክን በአግባቡ በመጠቀም በሚኖረው የውይይት ጊዜ ንቁ ተሳትፎ በማድረግ እና የተሻለ ግንዛቤ በመያዝ ነገ ወርዳችሁ ደግሞ አሁን ካስመዘገባችሁት ድል በተሻለ መልኩ የተሻለ ዕውቀት ግንዛቤ ይዛችሁ ማህበረሰባችሁን ወርዳችሁ እንደምታገለግሉ ባለሙሉ ተስፋ ነኝ። የኤክስቴንሽን ፕሮግራሙን በባለቤትነት የሚተገብሩት የጤና ኤክስቴንሽን ሰራተኞች በዋናነት ስለሚያከናውኑት ተግባራት የተናገሩትን እንከታተል። እኛ በዋናኝነት በማህበረሰቡ ደረጃ ሊተገበሩ ይችላሉ ወይም ይተገበራሉ ብለን የያዝናቸው ነገሮች ያው ሁሉም 18ቱ የኤክስቴንሽን ፕሮግራም ይተገበራል። ግን በዋናኝነት ምን ይተገበራሉ ካልከኝ ደግሞ እንዲሁም የበሽታ መከላከል ስራዎች፣ የህፃናት ህክምና፣ የህፃናት ክትባት፣ ሃይጂን ሳኒቴሽን ስራዎች በጤና ኬላ ደረጃዎች ይሰጣሉ። እንዲሁም የቤተሰብ ምጣኔ አገልግሎት ፋሚሊ ፕላኒንግ የምንለው እነዛን በዋነኝነት የምንሰራ ስራዎች ናቸው። የጤና ኤክስቴንሽን ፓኬጆች ዋና 4 ፓኬጆች አሉ። ደግሞ በዝርዝር ስናስቀምጥ 18 ፓኬጆች አሉ። አራቱን ስናይ እናቶችና ህጻናትን ጤና በተመለከተ ሃይጂንና ሳኒቴሽን፣ አሩራማ በሽታዎችን መከላከልና መቆጣጠር እና ተላላፊ ያልሆኑትን በሽታዎችን የመከላከል አንጻር ላይ ይሰራል። እንደኛ ከተማ የምንሰራው አሁን ተላላፊ ያልሆኑ በሽታዎች ላይ ተጨማሪ ተደርጎ
እንደ ግፊት እንደ ስኳር ያሉ በሽታዎች ላይ ተላላፊ ያልሆኑ ግን ህብረተሰቡን ሊያጠቃና ሳይታወቅ ሊገላቸው የሚችሉት ተብሎ ተለይቶ እነዛ ተጨማሪ ተደርጎ እየተሰራ ይገኛል። ለጤና ኤክስቴንሽን ፓኬጅ ያው በድሮ 16 ነበረ፣ አሁን ላይ 18 ሆኗል። ነገር ግን በ18ቱ ፓኬጅ ላይ ነው ጤና ኤክስቴንሽን ምሰራ። አብዛኛ ደግሞ በጣም እንሰራው መከላከልን በተመለከተ ነው። ክትባት ከ5 ዓመት በታች ህጻናትና የቤተሰብ ምጣኔ ነው። መከላከልን ሰርተን ደግሞ ከአቅም በላይ ሲሆን ህጻናትን ከ5 ዓመት በታች ህክምና እንሰጣለን። በተጨማሪ ደግሞ ያው ወባ እንመረምራለን፣ እናክማለን። ነገር ግን እንደኛ ወረዳ የመድኃኒት አቅርቦት በጣም አጭር ነው፣ ብዙም የለም። ይህን ይመስላል። በዋናነት የምሰራው ጤና ኤክስቴንሽን 18 ፓኬጆች ትሰራለች። ከነዛ ዋና ዋናዎቹ ለምሳሌ ሃይጂንና ሳኒቴሽን ዙሪያ ያው መቼም የጤና ኤክስቴንሽን ስራ ቅድመ መከላከያ ስለሆነ በዋናነት የምትሰራው የሃይጂንና ሳኒቴሽን በአካባቢ ንጽህና ዙሪያ ያለውን ትሰራለች። በእናቶችና በህጻናቶች ሞት በጨቅላ ህጻናቶች ሞት ዙሪያ ያለውን ትሰራለች። እናቶች ያለ አጋባቢ እንዳይወልዱ የፋሚሊ ፕላኒንግ አገልግሎቶች በስነ ስርዓት ይሰራሉ። አሁን በተቻለ መጠን ያው እነዚህን እያካሄድን ነበረ። ያው በህጻናቶች ዙሪያ ብዙ ጊዜ ክትባት ይሰራል፣ ፋሚሊ ፕላኒንግ ይሰራል። ያው እነዚህን ያው በጤና ኤክስቴንሽን ፓኬጆች እየሰራን ነበረ ነው። የጤና ኤክስቴንሽን ሰራተኞች በስራ ወቅት አጋጥመውናል ያሉትን ችግሮች ዘርዝረው አያይዘውም የሚመለከታቸው አካላት ድጋፍ ክትትልና እገዛ ምን ይመስል ነበር ብለን ላነሳነው ጥያቄ ተከታዩን ማብራሪያ ሰጥተዋል። ለዚህ ተግባር ሁሉም ባለድርሻ አካላት ናቸው ብዬ አምናለሁ። ምክንያቱም የወረዳ ጽህፈት ቤት እንዲሁም በተዋረድ ጤና ጣቢያዎች እያለ ጤና ኬላ ሁሉም በድርሻው እነዚህን ድጋፋዊ ክትትል እያልን አሁን በመድረክ እያነሳን የተማማርንበት ያለው ነገር ተጠናክሮ ቢቀጥል እንዲሁም ደግሞ በጣም ለተግባር አስቸጋሪ የሆነው ነገር ቢኖር የማህበረሰቡ አስተሳሰብ በከፍተኛ ሁኔታ ያለ ማድረግ ሁሉም ነገር ላይ አሁን ክትባት ላይ ፍቱን ነው በቃ መድኃኒት ነው ማለት ክትባት ቅድመ መከላከል ነው ብሎ ህብረተሰቡ ትኩረት ሰጥቶ ልጆቹን ወደ ጤና ኬላ አለማምጣት እነዚህ ነገሮች ቢቀረፉና ድጋፋዊ ክትትሉ ቢቀጥል የጤናውን ተግባር እናሻግራለን ብዬ አምናለሁ። ከተማ ላይ ሲሆን ደግሞ ገና ግቢ አንኳክተ ብታስከፍት እንኳን ህጻናቶች ቢኖሩ ቤተሰብ የለም ገና ቤተሰብ ሳናሳውቅ አናስከትብም የማለት ችግሮች አሉ። በተሰፊ ማለት ነው እንቸገራለን። ዘማቾች ሲኖሩ መደበኛ ወራዊ ክትባቶችን ይዘን ስንወርድ ቤተሰብ ከሌለ ግቢ አስከፍተ እንኳን መከተብ አትችልም። ቤተሰብ ሳይሰማ ወላጅን ገና ደውዬ ጠይቄ የሚል እንትን ክለቶች ስላሉ ያ እንቅፈት አለ። ተላላፊ ያልሆኑት በሽታዎች ላይ ስንሰራ ደግሞ የግብዓት እጥረት አለ። አሁን ለምሳሌ አንተ አንድ ቤተሰብ ጋር ስትሄድ መፍትሄ ላሰጠው የሆነ በቃ ምክር ብቻ ሰተ ግንዛቤ ሰተ ግን ለስኳራ የሚሆን ግፊቷን የምትለካበት ቢፊ ቢኖር ደሟን ለክተ ዘጋ እዚህ ደረጃ ነሽ ብለ እንኳን አሳውቃ ለማምጣት የግብዓት እጥረቶች አሉ። እንደኛ ወረዳ እየተደገፈ አይደለም ጤና። አንደኛ የማህበረሰቡ ግንዛቤ ፋንክሽናል አይባልም። ከሞላ ጎደል የተወሰነ አለ። ነገር ግን ከኛ ብዙ ስራ ይጠበቃል። አመሰግናለሁ። ባለሙያ ድጋፍ ተቀዛቅዟል። አሁን መድረኩም ግልጽ እየተናገረ ነው። ጤና ኤክስቴንሽኖችም ግልጽ እየተናገሩ ነው። ድሮ ነበረ ድሮ ጤና ኤክስቴንሽን በየሳምንቱ ትደገፋለች፣ በየወሩ ትደገፋለች። እንደዛ ነገር አሁን በቅርብ ጊዜ እንዲያገርም ተቀዛቅዟል። ብቻ አሁን ባለን ስልጠና በዛሬው ስልጠና መሰረት ያው ሁላችንም ገፍተን ያለውን ሁኔታ እንሰራለን እናስተካክላለን ብለን ቃል ገፍተን መሄድ ነው። አንደኛ ላይ ያጋጠሙን ችግሮች ትራንስፎርሜሽን ችግር በጣም አለ። በጣም እንደኛ ቀበሌ ያው ቅድሞቹ ማስተዋሉ በእኛ ቀበሌ በጣም አለ። ምክንያቱም ሌላ ይቅርና ግብዓት ለማውሰድ ራሱ ከ400ና ከ500 በላይ ከፍለን ነው የምንሄደው። ምንም ያለ አንዳችን እንትን ማለት ነው። የትራንስፎርሜሽን ችግር ለኛ እንትናለን። እሱን ለኛ ወረዳ ይፈታሉ ብለን እንገምታለን። በዛሬው ግምገማ መሰረት እሱንም ማለት ነው። አሁን እውነት ለማውራት ስልጠናዎችም ሆኑ የተለያዩ ስብሰባዎች እንደዚህ የክህሎት መድፈኛ መድረኮች እየተቋረጡና እየተንጠባጠቡ ነው ያሉት። ግን ትኩረት ሊሰጣቸው ይገባል ባይ ነኝ። ምክንያቱም ትኩረት ሲሰጣው ውጤት ስለሚኖር ትኩረት ሊሰጣው ይገባል እላለሁ። ሌላኛው ድጋፋዊ ክትትሉ ከወረዳ አንጻር እንዲሁም ከዞን
እያለ በተዋረድ እስከ ክልል ድረስ ባለው የተንጠባጠበና የተቆራረጠ ቢሆንም ተከታታይና ድጋፋዊ ክትትሉ ቀጣይነት ያለው ቢሆን መፍትሄ ያመጣል ብዬ አስባለሁ። ጽህፈት ቤት የራሱን ኦሪንቴሽን ይዞ ጤና ጣቢያ ከሄደ ጤና ጣቢያ ደግሞ ራሱን ባለሙያ ኦሪንት አድርጎ ወደ ጤና ኬላ ይመላክና እኛ ደግሞ ኦሪንት አድርገን ወደ ልማት ቡድን ወርደን የምንደግፍበት ሁኔታዎች አሉ። መስተካከል ያለበት በድጋፍና ክትትል ወቅት መስተካከል ያለበት ወቅቱን የጠበቀ ወቅቱን የዋጀ ድጋፍ መሆን አለበት። የሆነ ዘመቻ ሲመጣ የሆነ ወቅታዊ ተግባር ሲኖር የሚመጣ ሳይሆን ወቅቱን የጠበቀ ተከታታይነት ያለው ድጋፍ ቢደረግ የተሻለ ለውጥ ይመጣል ብዬ አስባለሁ። ድጋፍና ክትትልን እንትን ስል የጤና ስራ የጤና ኤክስቴንሽን ስራ ብቻ ተብሎ የተተወና እንደገና ደግሞ በወረዳ ስንሄድ ደግሞ ጤና ጽህፈት ቤትና ጤና ብቻው የሚሰራ ወረዳው ማያግዝበት ኢቭን እንኳን የሆነ ጊዜ ተጣልቶ ጤና ኤክስቴንሽንና ጽህፈት ቤት ጥል ነበረ። ነገር ግን ያጥሉ እንዲፈታልን እንኳን ፓርቲ አሳውቀን ፓርቲ መጥቶ ጉዳዩን ያልፈታበት ሁኔታ አለ። ተጨማሪ ደግሞ እኔ በጣም ያሳዝነኝ ኮማንድ ፖስት ተብሎ ኮማንድ ፖስት የጤና መድን አንገብጋቢ ሆኖ ሳለ ነገር ግን ጤና መድን የጤና ኤክስቴንሽን ብቻ ተብሎ የተጣለበት አሁን ላይ ያለቻ በፐርሰንት የምትታየው የጤና ኤክስቴንሽን እንትን ነው ጥረት ነው። ስለዚህ እየተደገፈን አይደለም። በወረዳ በተለይ ወረዳውን መውሰድ ያለበት ፓርቲ ጽህፈት ቤትን መውሰድ ያለበት ግብርናውን በደገፈ ልክ ጤናን ቢደገፍ ከዚህ በላይ ውጤት እናመጣለን። ድሮም ስንሸለም ነበረ። ነገር ግን ድሮ ሲሸለም የነበረ እኛም አሁንም አለን። አሁንም የወደቅንባት እኛ ነን። ድሮም የተሸለምነው እኛ ነን። ነገር ግን የድሮ አፕሮች ቢሆን ለኛ ቀበሌ አንድ የሆነ ያጋጠመን ነገር አለ። በተወሰነ መጠን የወረሽን እንትን ወጥቶ ነበረ፣ የኩፍኝ ወረሽን ወጥቶ ነበረ። ይህ የተነሳበት ምክንያት አሁን እኛ ክልል 11 ላይ ያለን ከክልል 12 ነው ከመጀመሪያ ወጣው፣ ግን አጎራባች ሀገር ነን። ከዛ ሄዶ ያራሉ እዛ ይመጣሉ። በዛ ምክንያት ያው ብዙ ህጻናቶችም የተወሰነ ተጠቂ ሆነዋል። አሁን እግዚአብሔር ይመስገን ግን ሁሉም ነገር በክትባት ተከላክለናል። የማህበረሰቡ ግንዛቤ በጣም አሪፍ ነው። ጤና ኤክስቴንሽን በቆራጥነት ከሰራች ማህበረሰቡን በፍቅር ከሳበች ምንም ማህበረሰቡ ወደ የጤና ኤክስቴንሽን ትምህርት የማይሰሙበት አንዳች ነገር የለም። ግን የጤና ስራን እያቀዛቀዝን ያለ ነው እኛው ራሳችን ነው። ምክንያቱም የማህበረሰባችን ግንዛቤ ችግር ምንም የለውም። ካስተማርን ምንም የማይሰሙበት ምክንያት የለም። ስለዚህ የማህበረሰብ ግንዛቤ በጣም ደስ የሚል ነው። እንደነቀበለ በጣም ደስ የሚል ነው። ያው የሌሎችን እርግጠኛ ባልሆንም እንደነቀበለ ቢያስተምር ብቁ ይሆናሉ ብዬ አስባቸዋለሁ። ለሁሉም ተግባር የጤና ኤክስቴንሽን ፕሮግራም አተገባበር ዙሪያ በዘርፉ ባለሙያዎች ዘንድ የሚታየውን የክህሎት የእውቀትና የአቅም ችግሮችን ለመፍታት እና ልምድ ለመለዋወጥ የተሰጣቸው ስልጠና ትልቅ ፋይዳ ይኖረዋል ያሉት የጤና ኤክስቴንሽን ሰራተኞች ይህንን ስልጠና እታች ማህበረሰቡ ዘንድ ለማውረድ መዘጋጀታቸውንም እንዲሁ ስልጠናው እጅግ በጣም ጠቃሚና ክህሎት ደፋኝ ነው። በእውነት በጣም ምርጥና ጥሩ ስልጠና ክፍተቶቻችን ሊሞላ በሚችል መልክ ነው ስልጠና እየወሰድን ያለ ነው። እጅግ በጣም ነገ ክፍተቶቻችንን ሊሞላልን በሚችለው መልክ ነው ስልጠና እየተሰጠነ ያለን። ለዚሁም አመሰግናለሁ። ሲቀጥል በታች ላይ ከቀበሌ መዋቅር እንዲሁም ከልማት ቡድን ሴቶች አደረጃጀት ጋር ተያይዞ ያለውን ተግባራት በቁርጠኝነት ለመምራት ዝግጁ ነኝ። እየተሰጠነ ያለው በክልል ደረጃ ለ2 ቀን የሚቆየው ስልጠና እየተሰጠ ያለው አለ በቃ በጥሩ ሁኔታ ክፍተታችን የሚሞላ ነው። በቃ መነቃከት የሆነ የጤና ሙያ ስራ ስለሆነ የረሳው ነገር እንድታስታውስ ያርጋል። ያልርክበት ያልደረስክበት ላይ እንድትደርስ የሚረዳ ነው ብዬ አስባለሁ። ብዙ ክፍተቶች አሉ፣ ግን ተግባር ሲኖር ስራ ሲኖር የራሱ ሪፍሬሽመንት ይፈልጋል። የሚረሱ ነገሮች ስላሉ አዳዲስ ነገሮች ሳይንሶች ስለሚቀያየሩ ይሄ ስልጠና ክፍተታችን የሚሞላ ቀጣይነት ያለው ስራችን ወርደን በጠንካራ በቃ እኔ አሁን በእንትን ነው ወርደው ማለት ደስ ብሎ መንፈሴን እንትን ብዬ ቢያንስ እስከ ልማት ቡድን ደረጃ ይሄን መድረክ አውርደን ባለቤት ፈጥረንለት ታች ቀሩ የሚባሉ ከኛ የሚጠበቁ ተግባራቶችን አሳክተን ክልል ወደ ነበረበት ቦታ የሚሄድበት ወረዳም የነበረበት ቦታ ላይ የሚደርስበት ነበርን ሳይሆን እንሆናለን የሚለውን ነገር ይዘን ወርደን እንሰራለን የሚል ሀሳብ ነው ያለኝ። ማመስገን ምፈልገው ምሪሳ ጉይ ተብሎ የወረዳ አስተዳደር እንደገና ደግሞ ብልጽግና ተብሎ ጌትነት ገብረ ሚካኤል
አሁን ቦንጋ ዩኒቨርሲቲ ነው የሚያስተምረው ሳላመሰግነው አላልፍም። ምክንያቱም እነሱ በነበሩ ሰዓት ነው ስንሸለም የነበረ ሁለተኛም አንደኛም ሞተን እናውቃለን። ነገር ግን አሁን ላይ ደግሞ ስራ የወደቀበት ምክንያት ተከታታይ እንፈልጋለን። ባይዞ ጤና ኤክስቴንሽን ስትያዝ ትሰራለች፣ ስትለቀቅ ትለቃለች። ለዛ ነው የወደቀበት ምክንያት። ስልጠናው በጣም አሪፍ ነው። የጎደሉ ነገሮችን ይሞላሉ ብዬ አስባለሁ። ደክመናል፣ ተኝተን ነበረ፣ አሁን ይቀሰቅሰናል ብዬ አስባለሁ። ነገር ግን ከዚህ ስልጠና በኋላ ስልጠናውን ተከታትዬ ሄጄ ከኔ የሚጠበቅብኝን አቅሜ በቻለ ልክ ልሰራ ቃል ገባለሁ። በጣም ደስ የሚል ስልጠና ነው። ያው በጣም የወደቀውንም ስራ ላይ ትንሽ በመስመር ላይ ያለውንም የሚያነቃቃ ነው። የዛሬው ስልጠና በጣም ደስ የሚለኝ ስልጠና ነው። በዚህ ስልጠና ከዚህ ስልጠና በኋላ ግን ብዙ የምናስተካክላቸው የክትባት ዲፎልተሮች አሉ። የነፍሰ ጡር እናቶች ላይ አልናክም፣ የቲቢዎቹ በዛው ልክ አልተላከም፣ የሪፖርት ችግር፣ የክትባት ችግር ብዙ ነገር ነው በዚህ መድረክ ላይ ወጣ ማለት ነው። እኛ ወደ ራሳችን ስንወስድ ሁሉም ልክ ነው፣ ምንም አልተሰራም፣ ምንም መድረኩም አልዋሸም፣ ትክክል ነው። ግን በዚህ ከዚህ ስልጠና በኋላ ግን ይህን ለመስራት ያ ፎረምስ ቃል ገብቶ መሄድ ነው። በጣም ደስ የሚል ነው ስልጠና፣ በጣም የሚደገፍ ነው። የእውቀት ልውውጥም አለ። በጣም ደስ የሚል ነው ብቻ። በመቀጠል ሀሳብ የሰጡን የክልሉ ጤና ቢሮ ምክትል ኃላፊው አቶ ኃይሌና እንደዚሁም ደግሞ የቤንች ሸኮ ዞን ጤና መምሪያ ኃላፊው አቶ ኤልያስ ይኸው ስልጠና ነክ ግምገማ ማድረግ ያስፈልገበትን ዓላማ ገልጸው የጤና ኤክስቴንሽን ዘርፉን ውጤታማ ለማድረግ የተከናወኑ ተግባራት አሉ ይላሉ። የዚህ ስልጠና ዋና ዓላማ በአጠቃላይ የጤናውን ተግባር አፈጻጸምን በዝርዝር ካየን በኋላ መልሶ የማጠናከር ነው ዋናው ዓላማው። ስፔሻሊ የጤና ኤክስቴንሽን ፕሮግራም ከዚህ በፊት ከዛሬ 10 ዓመት 5 ዓመት በፊት በነበረው ሂደት ውስጥ ከለውጥ በኋላ የነበረው የመቀዛቀዝ ሁኔታዎች ከፍተኛ እንደ ክልል ስለነበረ እሱ መልሶ የማጠናከር ስራዎችን ማድረግ ነው። ከዛ ሂደት ጋር ተያይዘው በተለይ ወረርሽኙ አካባቢ ላይ የነበረው ነባራዊ ሁኔታዎች እጅግ በጣም ከፍተኛ ስለነበረ ያን ወረርሽኝ መልሶ የማገገምና የመከላከል ስራዎችን ለመስራት ነው። ከዛ ጋር ተያይዞ ሃይጂንና ሳኒቴሽን ላይ በተለይ የአካባቢ ጤና ጥበቃ ስራዎች ላይ ያለው የመዳከም ሁኔታዎች በከፍተኛ ሁኔታ ስለታየ ጤና ኤክስቴንሽን ተግባር አፈጻጸምን 18ቱ ፓኬጅ ላይ መሰረት ያደረገ ግምገማ ገምግመን የማጠናከር ስራዎችን ለማጠናከር ነው ዋና ዓላማ የተደረገው። ከዚህ እንግዲህ በዋናነት ያስቀመጥናቸው ወደ 5 ግቦች አሉ። እነዚህ ግቦች አሁን ካለንበት የጤና ኤክስቴንሽን ፕሮግራም ንቅናቄ ከሰራዊት ግንባታ ጀምሮ እስከ ትግበራ ድረስ ያለውን ሂደቶችን በምናይበት ጊዜ በከፍተኛ ሁኔታ የተቀዛቀዘበት አፈጻጸሙ በቁጥር ቢኖርም ወደ ትግበራ ላይ በምናይበት ጊዜ መሬት ላይ ያለው ፋክትና አሁን ያለው ነገሮች በጣም በንጽጽር በምናይበት ጊዜ መሰረታዊ ችግር ስለነበረ ያንን ግብ ጥለን መነሳት አለብን ብለናል። ከሃይጂንና ሳኒቴሽን አንጻር ላይ አሁን ያለንበት በጣም ዝቅተኛ አፈጻጸም ስለሆነ ወደ 70% የማሳደግ ሁኔታዎችን ኢምፕሩቭ ላትሪን ያለበት በተለይ የመጸዳጃ የተሻሻለ የመጸዳጃ ሽፋናችን አሁን 30% ነው ያለው፣ እሱም ወደ 40% የማሳደግ የክትባት ሽፋናችን አሁን ያለነው ወደ 75% አካባቢ ላይ ነው ያለነው። ፔንታን ስሪ የምንለው ሚዝልንም ጨምሮ እሱን ወደ 90ና 95 85% በላይ የማሳደግ ስራዎችን እንሰራለን ብለን ነው ግብ የጣልነው። ስልጠና ነክ ግምገማ ማለት በጣም የወደቁበትን በስልጠና አቅም የሚፈጥሩበት በጣም ደግሞ ውጤት ያመጡበትን ደግሞ ተሞክሮ ሼር የሚደራረግበት ነው የሚሆነው። ለዛ ነው መጀመሪያ አካባቢ ላይ በታርጫ ክላስተር ላይ የኮንታና ዳውሮን አንድ ላይ አድርገን ከኮንታም ከዳውሮም ልምድ ልውጦች ከፍተኛ አፈጻጸም ያመጣው ዝቅተኛ አፈጻጸም ያመጡ እርስ በራሳቸው የሚማማሩበት ሂደት የተፈጠረበት ነው። በከፋ ዞን ላይ ደግሞ ቦንጋ ከተማ ላይ ያደረግነው የከፋ ዞንና የምዕራብ ኦሞ ዞን አፈጻጸም ደግሞ በተመሳሳይ በንጽጽር ያየንበት አሁን ደግሞ በሶስተኛ ደረጃ ላይ ሚዛን አማን ላይ የምናስካሂደው መድረክ የቤንች ሸኮ ዞንና የሸካ ዞንን የምናደርግበት ነው። እነዚህ መድረኮች ላይ ቅርብ ጊዜ የተቀጠሩ የጤና ኤክስቴንሽን ባለሙያዎችም አሉ። ከዛሬ 17ና 15 ዓመት በፊትም ደግሞ ስራ የሰሩ የጤና ኤክስቴንሽን ባለሙያዎች አሉ። ስለዚህ እሱ ላይ በጣም ዝቅተኛ አፈጻጸም ያላቸው ጤና ኤክስቴንሽኖች ከፍተኛ አፈጻጸም ካላቸው ጤና ኤክስቴንሽን አፈጻጸም ጋር በንጽጽር ራሳቸውን የሚሰለጣጠኑበት
በጣም የወደቁት ካለ ደግሞ በግምገማ ራሳቸውን ተቆጭተው ወደ ተግባር የሚገቡበት መድረክ ነው። ይሄኛው በግምገማ ለክም በስልጣና ነክም ነው እውቀታቸውን የሚያካፍቱበት ሁኔታ ነው ያለው። ይሄኛው ከተማ በተለይ ከተማ መዋቅር ላይ ያለው የከተማ ጤና ኤክስቴንሽን ፕሮግራም ምንድነው የሚመስለው የሚለውን ሌሎች ከተማዎች ደግሞ ተሞክሮ የሚወስዱበት፣ የገጠሩ ጤና ኤክስቴንሽን ፕሮግራም ደግሞ ከገጠሩ ከራሳቸው ጋር ያለው ነገር ተሞክሮ የሚወስዱበት ዋና ምክንያት ነው የሚሆነው። በጤናው ዘርፍ ላይ ስናይ ትልቁን ድርሻ የሚወስደው የጤና ኤክስቴንሽን ድርሻው ባለሙያዎች ድርሻ በጣም ከፍተኛ ነው። እንደ ሀገርም በተለይ የጤና ኤክስቴንሽን ፓኬጅ ከተቀረጸ በኋላ እንደ ሀገር እንደ ክልል እንዲሁም አልፎ እንደ ዞናችን ከፍተኛ ለውጥ የታየበት ሁኔታ አለ። ከቅርብ ጊዜ ግን በአጠቃላይ ያው የጤና ኤክስቴንሽን ፕሮግራሙ መዳከም እንደዚህ ስለታየ አሁን ለማነቃቃት የተዘጋጀ ፕሮግራም ነው። ይህ ፕሮግራም እንግዲህ ጥሩ ነው ብለን ነው እኛ በግላችን የወሰድነው። አጠቃላይ ያለውን እየገመገምን ያለንበት ሁኔታ አለ። የጤና ኤክስቴንሽን ፕሮግራም ከተቀረጸ በኋላ የመጣ ለውጥ የሚታይ ነው። የእናቶች ህጻናት ሞት የቀነሰበት፣ ህብረተሰቡ የጤናው ባለቤትነት የጨመረበት ከፍ ያለበት ሁኔታ ነው ያለው። ከዚህም አንጻር አሁን የታዩ ድክመቶችን ደግሞ አርመን በተለይ ለአዲስ አሁን የጤና ኤክስቴንሽን ፍኖተ ካርታ በአዲስ መንገድ የወረደውንም ወደዚህም ለማሸጋገር ይሄ መድረክ ጥሩ አጋጣሚ ነው ብለን ነው የምንወስደውና በአጠቃላይ የጤና ኤክስቴንሽን ስራው እንደ ዞንም እንደ ክልልም አሁን ላይ በጥሩ ሁኔታ ያለበት ሁኔታ ነው ያለው። በበለጠ ደግሞ አሁን አጠናክረን የምንቀጥልበት ሁኔታ ነው። የተቋሙ አመራሮች በተጨማሪ የኤክስቴንሽን ዘርፉን ውጤታማ ከማድረግ አኳያ ተግዳሮቶች መኖራቸውን ከድጋፍና ክትትል ስርዓት ጋር በማያያዝ ያነሳሉ። በዚህ ስልጠና ላይ 3 ነገሮችን ነው የምንወስደው። አንደኛው የክህሎት ጋፕ ካለ ክህሎትን የምናጠናክርበት በተለይ ቴክኒካል እውቀት ጋር ተያይዘው ያሉ ነገሮችን፣ ሁለተኛው የድጋፍና ክትትል ሂደቱ ምንድነው የሚመስለው የሚለውን የምንወስድበት፣ ሶስተኛው የአፈጻጸም ውጤቱ ምን መጣ የሚለው ነገር የምንወስድበት መድረክ ነው። በእነዚህ 3ቱ ላይ ያለው ክሪቲካል ችግሮችን በየድርሻችን የምንከፋፈልበት፣ ክልሉ ምን ይውሰድ፣ ዞኑ ምን ይውሰድ፣ ወረዳው ምን ይውሰድ፣ ጤና ጣቢያው ጤና ኬላው ምን ይውሰድ የሚለውን ተከፋፍለን ቀጣይ ላይ ክልል ራሱን የቻለ ፕሮጀክት ቀርጾ ወደ ትግበራ የሚገባበት፣ ዞኖችም የየራሳቸውን እቅድ አቅደው የሚሄድበት መድረክ ነው እየፈጠርን ያለ ነው። ችግሮች በውስን ቦታዎች ላይ አለ። ቅድም ያነሳዋቸው ጠንካራ ጎኖች ቢኖሩም በውስን ደረጃ በተለይ ከግብዓት ከመድኃኒት ጋር ከሕክምና ቁሳቁሶች ጋር ተያይዞ መቆራረጦች፣ የተለያዩ ችግሮች አሉ። እንደ ክልል ከተደራጀ በኋላ ግን አብዛኛው ችግሮች እየተፈቱ የመጡበት ሁኔታ ነው ያለው። እውነት ለመናገር አሁን በአቅራቢያችን የዚሁ መድኃኒት ማከፋፈያ አለ ጅማ ነው እንደምንወስደው። እንዲሁም ክልሉም አሁን ቀረብ ባለበት ሁኔታ ከክልሉ ጋር ያሉትን ችግሮች እየተነጋገርን እየፈታን ያለንበት ሁኔታዎች አሉ። ይሄን ሲባል ግን 100% አዳርሰናል ወይ በቂ ነው እያልን ሳይሆን ችግሮች አሁንም ሌሎች ቦታ ይሄ መድረክ አንዱ የተዘጋጀበት ተዚህ እነዚህ ችግሮች ባለቤቱን ሁሉም መውሰድ ስላለበት ነው። ታች ጤና ኤክስቴንሽን አለች፣ ህብረተሰቡ አለ። በዚህ መሀል ህብረተሰቡ መውሰድ ያለበት ፓርት አለ፣ ጤና ኤክስቴንሽኑ የሚወስዱት አለ፣ ወረዳው ጤና ጽሕፈት ቤት የሚወስደው አለ፣ ጤና ጣቢያዎች የሚወስዱት አለ። እንዲህ ያለ እስከ ዞን ድረስ ሁላችንም እስከ ክልል ድረስ ሁላችንም የድርሻችን እንድንወስድ ነው የመድረክ የተዘጋጀውና እነዚህ ክፍተቶች ሊኖሩ ይችላሉ። እነዚህ ክፍተቶች ግን አንዴና ለመጨረሻ ጊዜ ለማረምና ለማስተካከል ነው ይሄ መድረክ የተዘጋጀው። ቅድም ጤና ኤክስቴንሽን ከሚያነሱት የማመርመሪያ እቃዎች መበላሸት፣ በበቂ ሁኔታ አለመቅረብ አልፎ አልፎ ጎልቶ የሚታይባቸው አካባቢዎች አሉ። አንዳንድ ቦታዎች ላይ በቂ ሲሆን፣ አንዳንድ ቦታዎች ላይ በእጥረት የሚታዩ እነዚህ ግን አስተሳስረን ሁሉንም በወጥ በሆነ መንገድ በፍትሃዊነት የገጠሩንም የከተማውንም ገቢ ያለው ገቢ የሌለውንም ባላንስ የማድረግ ስራዎችን ለመስራት ዋና ያ መድረክ ተዘጋጅቶ ከታች እስከ ላይ ሁሉም ባለድርሻ አካላት የራሱን ድርሻ ወስዶ የራሱን ኮንትሪቢዩሽን እዚህ ላይ እንዲያደርግ ነው ይህ መድረክ የተዘጋጀውና በጤና ኤክስቴንሽኖች ደረጃ የሚነሱ ጥያቄዎች ትክክል ናቸው። አንዳንድ ቦታዎች ስኔ ጤና ኤክስቴንሽን 4 እና 5 የሚሆንበት አንዳንዱ ላይ 1 የሚሆንበት እነዚህ ነገሮችን ለማረም ትክክለኛ መሬት ላይ ያለው ችግር ምንድነው የሚለውን ለማጥራትና ባለቤት ለመፍጠር ነው የመድረክ የተዘጋጀውና ይኖራሉ እነዚህ ችግሮች የሉ ማለት አንችል። እንደዚህ ነው ደረጃ በደረጃ
እየፈታን ምን ሄደው እንደ ቤንች ሸኮ ዞን ብዙ ለመፍታት የሄድባቸው ርቀቶች አሉ። በቀጣይ የጤና ኤክስቴንሽን ፕሮግራሙን ውጤታማ ለማድረግ የተቀመጠ አቅጣጫና ከስልጠናው የሚጠበቅ ውጤት ምን ይሁን ብለን ላነሳነው ሀሳብ አቶ ኃይልና አቶ ኤልያስ በቅደም ተከተል ምላሽ አላቸው። አሁን በክልል አቀፍ ደረጃ መድረክ አስካሂደናል። ቀጥሎ በዞን፣ ቀጥሎ በወረዳ፣ ቀጥሎ በቀበሌ፣ ቀጥሎ በጎጥ እስከ ልማት ቡድን ድረስ ነው የሚካሄደው። ስለዚህ በዚህ ላይ በጣም ውጤት የምንፈልገው 100% ጤና ኬላዎቻችን እድሳት የሚደረጉበት፣ ጤና ኬላ የሌለበት ላይ ጤና ኬላ የሚገነባበት፣ ጤና ኤክስቴንሽን መኖሪያ የሌለበት ደግሞ 100% ጤና ኤክስቴንሽን በመኖሪያ ሴትሉና እዛ አካባቢ ተተከላ የሚሰራበት እና ጤና ኤክስቴንሽን መኖሪያ የሌለበት ደግሞ የሚሰራበት፣ የፈረሰ ደግሞ የሚጠገንበት ነው የሚሆነው። ለዚህ የቀበሌ አመራር፣ የወረዳ አመራር፣ የዞን ማህበረሰቡ ጨምሮ የሚሳተፍበት ነው። ስለዚህ እሱ ላይ ትልቅ ስራ ይፈልጋል። ከዛ ጋር ተያይዞ ደግሞ በተለይ የክትባት ሽፋናችን ስፔሻሊ ወረርሽኝ ጋር ተያይዞ የኩፍኝ ወረርሽኝ፣ የምግብ እጥረት ወረርሽኝ፣ የኢከክ ወረርሽኝ እና የተቅማጥ መሰል በሽታዎች ወረርሽኞች 100% ዶሚኔንት የሚደረግና የምንቆጣጠርበት መድረክ ነው የሚሆነው። ከሱ ጋር ተያይዞ በተለይ የማህበረሰብ የጤናው ንቃተ ህሊና ለምሳሌ በጣም ተላላፊ የሆኑትና ተላላፊ ያልሆኑ በሽታዎች ለምሳሌ በአሁኑ ሰዓት በጣም ሳይለንት ኪለር ነው የምንለው እነ ግፊት፣ እነ ስኳር፣ እነ ሳምባ ምች፣ ሌሎች የምንላቸው በሽታዎች በአግባቡ ሰዎች የሚለዩበት የሚታከሙበት ሂደት ነው የሚሆነው። እሱ ግንዛቤ ላይ በከፍተኛ ሁኔታ የምንሄድበት፣ ተላላፊ ከምንለው ውስጥ HIV በጣም በከፍተኛ ሁኔታ ሰውን የሚያጠቃበት ሁኔታ ነው። እሱ በከፍተኛ ሁኔታ ንቅናቄ ተፈጥሮ የምርመራና ልየታ ስራዎች በከፍተኛ ሁኔታ የሚደረግበት፣ ፖዚቲቭ የሆኑት ወደ ሕክምና ተቋም ውስጥ የሚሄድበት ነው የሚሆነው። ከዛ ጋር ተያይዘው ደግሞ የእናቶች የማህጸን በር ካንሰር ምርመራ ስራዎች በከፍተኛ ሁኔታ የሚለይበት፣ እሱም የሚታከምበት ሁኔታዎች ነው የሚሆነው። ግን በአጠቃላይ የጤናው ተግባር የወደቅንበትን የምናካክስበት፣ ህዝቡን የምንክስበት መድረክ ተወስዶ ነው በአሁኑ ሰዓት ይህን ያለ ነው። የግምገማና እስከታች ድረስ እስከሚመለከተው አካል እንግዲህ የጤናው መዋቅር እስከ ልማት ቡድን ድረስ ነው የሚወርደው፣ እስከ ግለሰብ ድረስ ነው የሚወርደውና የጤና ጉዳይ እስከ ግለሰብ ድረስ ነው ዞሮና እስከ ግለሰብ ድረስ ያሉት ድረስ የሚወርድበት ሁኔታ ለዚህኛ እንደ ዞን ኮሚትድ ነን። ይህን እስከታች ድረስ እናስፈጽማለን። ከዚህም የምንጠብቀው ውጤት ስላለ ማለት ነው። ዞሮ የዚህ ውጤት ህብረተሰቡን ከህመምና ከሞት ለመታደግ እስከሆነ ድረስ ግምገማውን እስከታች አውርደን ከግምገማው በኋላ የሞትንና የህመምን ቁጥር እንቀንሳለን ብለን ነው የምናስበውና እስከታች ድረስ ንቅናቄው ይቀጥላል የሚለው ነገር ማስቀመጥ እፈልጋለሁ። በስተመጨረሻም የጤናውን ተግባር በተመለከተ ለባለድርሻ አካላት በተላለፈው መልእክት ፕሮግራማችንን ቋጭን። ጤና ይስጥልን። ሰው ጤናማ ሲሆን ነው መማር የሚችለው፣ ጤናማ ሲሆን ነው መብላት የሚችለው፣ ጤናማ ሲሆን ነው መጠጣት የሚችለው፣ መተኛትም የሚችለው። ስለዚህ ቅድሚያ ለጤናችን በሚል መሪ ሁሉም ሰው እስከ ታችኛው መዋቅር ድረስ እስከ ልማት ቡድን ድረስ እስከ ጎጥ ድረስ ያለው ላይ ሁሉም ይመለከተኛል የሚለው ባለድርሻ አካላት ሞዴሎችን በመለየት በሁሉም አርሶ አደር ነዋሪ ነጋዴም ጨምሮ በጓሯቸው ላይ ተገቢውን የሆነ ሽንት ቤት ማዘጋጀት፣ ተገቢውን የሆነ ፍሳሽ ቆሻሻ እና የቆሻሻ ማጠራቀሚያ ቦታዎችን ማዘጋጀት፣ ተገቢ የሆነው ህጻናትን ወደ ጤና ተቋማት አምጥቶ መከተብ፣ ተገቢ የሆነውን የጤና አገልግሎት ተደራሽ ማድረግ ነው የሚሆነው። በዚህ አጋጣሚ መልእክት ማስተላለፍ ፈልገው እንግዲህ የሚመለከተው አካል በተለይ ጎልቶ የሚታዩ የጤና ኤክስቴንሽኖች በየቀበሌያቸው አድሮ ውሎ አለመስራት በጣም ጎልቶ የተገመገመ ያለበት ሁኔታ ስላለ የጤና ኤክስቴንሽን እሳቤው ደግሞ ጤና ኤክስቴንሽን በአቅራቢያቸው ነው ለህብረተሰቡ በቅርቡ አገልግሎት መስጠት ስላለባቸው በዚህ የሚመለከተው አካል በሙሉ እገዛ እንዲያደርግ። የጤና ስራ የጤናው ብቻ አይደለም። ዞሮ የጤና ችግር የፐብሊክ ችግር ስለሆነ የብዙ ባለድርሻ አካላትን የሚያሳትፍ ስለሆነ ሁሉም በዚህ ላይ ታች ያሉ በማንኛውም የመንግስት መዋቅር ውስጥ ያሉ ሌሎችም አካላት ለዚህ ላይ ትብብር ሊያደርጉና ይሄ ተፈጻሚነት እንዲሆን የራሱን እገዛ እንዲያደርግ በዚህ አጋጣሚ ጥሬን አስተላልፋለሁ።